ሰላም ሰላም እንደምን አላችሁ ተመልሻለሁ በአዲስ መረጃ ብዙዎቻችሁ እንደምትጠይቁኝ 50 በጎችን ከማደለብና 50 ፍየሎችን ከማደለብ የትኛው ይበልጥ ውጤታማ ያደርጋል ባጭር ጊዜ ውስጥ ታዲያ እነዚህን 50 በጎችና 50 ፍየሎች ለማሞከት ወይም ደግሞ ለማድለብ ስርዓቱ ስናስገባቸው በየትኛው ነው የምናወዳድራቸው ቁጥሩን እንዳልኳችሁ ተመሳሳይ 50 50 ቁጥር ይዘናል ከዚህ በተጨማሪ ታዲያ በመጀመሪያ ደረጃ በዚህ በፊድ ኮስታችን ወይም ደግሞ አመጋገብ ላይ እያንዳንዱ ፍየል ምን ያክል ይፈጅብናል ከዚህ በተጨማሪ ደግሞ በጎችስ ምን ያክል ይመገባሉ እኛ በመንይዘው አያያዝ የበለጠ ባጭር ጊዜ ውስጥ ስጋ ይዘው ሊወጡ የሚችሉት በጎች ናቸው ወይስ ፍየሎች ከዚህ በተጨማሪ ከሰራተኛ ፍጆታ ጋር ተያይዞ ከዚህ በተጨማሪ ደግሞ ካለን ሪሶርስ ጋር ተያይዞ የትኞቹ አዋጭ ናቸው ከበሽታ ጋር ተያይዞ እንመለከታለን ከመኖ መጥፋት ጋር ተያይዞ የትኞቹ በቀላሉ አዳፕት አድርገው ሊቀጥሉ ይችላሉ ካለን አያያዝ ጋር ተያይዞ የትኞቹ ፍየሎች ናቸው ወይስ በጎች ናቸው በቀላሉ የምናቀርብላቸው መኖ ሊለምዱልን የሚችሉት የትኞቹ ናቸው እነዚህን አነጻጽሬ በግልጽ ነግራችኋለሁ ዛሬ እንግዲህ እነዚህን 50 በጎችና 50 ፍየሎች እንግዲህ ሁላችንም በዚህ በመጪው ዘመን መለወጫ ላይ ይወጣሉ በዚህ በዘመን መለወጫ ላይ የትኛው ጥሩ ስጋ ይዞ ይወጣል የሚለውን በግልጽ እናያለን እሺ እንጀምር ሁለቱም እንግዲህ ተመሳሳይ የሆነ በጀት ይዘዋል ሁለቱም ተመሳሳይ የሆነ የቦታ አጠቃቀም አላቸው ሁለቱም ፋርሞች በጎቹም ፍየሎቹም ማለት ነው በጀታቸው ተመሳሳይ ነው ሃውሲንግ ሲስተማቸውም ስፔሳቸውም ተመሳሳይ ነው ከዚህ በተጨማሪ ደግሞ የሚመግቡበት ፌዙም ተመሳሳይ ነው ያ ማለት ሁለቱንም ለ90 ቀን ሶስቱንም ፌዝ ተጠቅመን እንያዛቸው ከዚህ በተጨማሪ ደግሞ የአያያዛችን ኳሊቲ ኦልሞስት ተመሳሳይ ነው በዚህ ረገድ እናወዳድራቸው ሁለቱን የመጀመሪያ ስለ አመጋገብ እንመልከት አመጋገብ ላይ ከዚህ ተመግቦ ወደ ሰውነት የመቀየር አቅሙ በግ ያሸንፋል ባጭሩ ስገልጽላችሁ ማለት ነው በጎች ፊድ ኢፊሺየንሲያቸው በጣም ከፍተኛ ነው በጣም ጥሩ የሚያደርጋቸው ነገር ሌላው ምንድነው ኮንሰንትሬት አዳፕቴሽናቸው በጣም ፋስተሮች ናቸው በጣም ከፍተኛ የሆነ ፈጣኖች ናቸው የምትሰጧቸው መኖ ለመመገብ ይሄንን ተመግበው ደግሞ በሰውነት ክብደታቸው በአማካኝ በየቀኑ 100 ግራም ያክል ልዩነት አላቸው በሁለቱ መካከል ማለት ነው ከዚህ በተጨማሪ ለአያያዝ በጣም ቀላሎች ናቸው በጎች ባጭር ጊዜ ውስጥ የፊኒሸር ስቴጅ ላይ ለመድረስ በጣም ቀልጣፎች ናቸው የተመገቡትን እንዳልኳችሁ ደግሞ ወደ ሰውነት የመቀየር አቅማቸው ከፍየሎች ጋር አይገናኝም ስለዚህ በኮንሰንትሬት አዳፕቴሽን እና እንዲሁም ደግሞ ፊድ ኢፊሺየንሲያቸው በአጠቃላይ እነዚህ 50 በጎች ውጤታማ ያደርጉናል ከፍየሎች አንፃር ነጥብ የምንሰጠው በጎች ይሆናል ማለት ነው ሌላኛው እዚሁ ጋር ሁለተኛ ላይ የምናስቀምጠው ደግሞ በትንሽ ገንዘብ መመገብ የምንችለው ማንን ነው ሁላችንም እንደምናውቀው ፍየሎች ተንቀሳቅሰው ረጅም ቦታ ሄደው አስሰው መብላት ይችላሉ ቅጠላቅጠሎችን በደንብ መመገብ ይችላሉ ስለዚህ ልክ እንደ በጎች አይደሉም በጎች ይሄንን የማድረግ አቅማቸው በጣም ዝቅተኛ ነው ስለዚህ በዚህ በሎ ኮስት ፊዲንግ ወይም ደግሞ ይሄ በጣም ዝቅተኛ የሆነ በሆነ ወጪ የሚፈልጉትን ያክል የፊድ ኢንቴካቸውን ለማሟላት ፍየሎች በጣም የተሻሉ ናቸው ፍየሎች አሸናፊ ናቸው ዝቅተኛ ወጪ ወጥቶባቸው ፍየሎችን ለማድለብ ስትፈልጉ በአማካኝ ፍየሎች የተሻሉ ናቸው ማለት ነው ከዚህ በተጨማሪ ምናነጻጽረው በሰራተኛ አያያዝ ነው በሰራተኛ ፍጆታ ነው እንግዲህ በጎችና ፍየሎች የጸባይ ለውጥ እንዳላቸው ታውቃላችሁ ወይም ደግሞ የጸባይ ልዩነት አላቸው በመካከላቸው ላይ ታዲያ የጸባይ ልዩነት አለ ማለት 50 ፍየሎችን በአንድ ሰው ልትይዟቸው ላትችሉ ትችላላችሁ ከፓርቲሽኑ አንፃር ከጥበቃው አንፃር ካለን ቦታ ካለን ስፔስ አንፃር ሰዎች ልጨምሩ ስለዚህ ወደ በጎች ስንመጣ ደግሞ በጎች እንግዲህ አንድ ሰው በቀላሉ በጣም ካልሞች ናቸው ለአያያዝ በጣም ምቹ ናቸው ስለዚህ በግ ታውቃላችኋለን በጣም ዝምተኛ በጣም ከእንቅስቃሴ ጋር ተያይዞ ገደብ ያላቸው ብዙ ተንቀሳቃሽ ያልሆኑ ብዙ የሚቀበዘበዙ እንዳልሆኑ ይታወቃል ስለዚህ በጎች ከሰራተኛ አያያዝ ጋር ተያይዞ በጎች በጣም የተሻሉ ናቸው ወደ በሽታ ስንገባ በጎች ከበሽታ ሪስክ ጋር ተያይዞ በጎች በኢንተርናል ፓራሳይት በተደጋጋሚ በመጠቃት ቁጥር አንዶች ናቸው ስለዚህ ከዚህ ሻጋታ ወይ ሞልዲ የሆኑ አይነት ምግቦች ጋር መኖች ጋር ተያይዞ ከዚህ በተጨማሪ ደግሞ እንዳልኳችሁ ለውስጥ ጥገኛ በጣም ተጋላጮች ናቸው ስለዚህ የበሽታ የመከላከል አቅማቸው ከፍየሎች በጣም የወረደ ይሆናል ማለት ነው ስለዚህ ከዚህ ጋር ተያይዞ ፍየሎች ጋር ግን
አጠቃላይ ወቅቶች ቢፈራረቁባቸው ፍየሎች ላይ ለምሳሌ ድርቅ ቢሆን ከፍተኛ ሙቀት ቢሆን ፍየሎች ያንን ኢንቫይሮንመንት በቀላሉ አዳፕት አድርገውት መኖር የሚችሉ ናቸው። ስለዚህ ይሄንን ቶለሬት ማድረግ ይችላሉ ፍየሎች። በጎች ግን በዚህ የሚታወቁ አይደሉም። ስለዚህ ከበሽታ ጋር ተያይዞ ግን ስንመለከተው በአጠቃላይ ፍየሎች ጥሩ የሆነ የበሽታ መከላከል አቅም አላቸው ከበጎች አንጻር ሲታይ። ከወቅቶች መፈራረቅም ጋር ተያይዞ ለማኔጅመንት ከባድ የማይሆኑት ፍየሎች ይሆናሉ ማለት ነው። ሌላው እዚያው መኖ ማግኘት ማትችሉ ወይም ደግሞ ውድ መኖ ገዝታችሁ የምትጠቀሙ ካላችሁ የትኛውን የበለጠ ውጤታማ የሚያደርገው የሚለው ለፍየሎች ነጥብ እንስጥ። ለፍየሎች እንግዲህ ቅድም እንዳልኳችሁ በጣም ዝቅተኛ በሆኑ አረንጓዴ ቅጠላቅጠሎች መመገብና በዛ መያዝ እንችላለን። የየራሱ ሰዓት አለው። ግሬዝ የሚያደርጉበት ወይ ወጥተው የሚግጡበት ወይ ለቅመው የሚበሉበት ቅጠል የሚበጥሱበት ጊዜ ይለያያል ከበጎችና ከፍየሎች አንጻር። ነገር ግን በዝቅተኛ ወጪ ልትይዟቸው የምትችሉት ፍየሎችን ይሆናል። በተመሳሳይ መልኩ እንግዲህ ይሄ የፍየሎች ማድለቢያ መኖ በምትጠቀሙበት ሰዓት የበጎችም ሊሆን ይችላል የፍየሎች የመኖ መጨመር ካለ ወይም ደግሞ የመኖ ውድነትን መቋቋም የሚችሉት ፍየሎች ናቸው እንጂ በጎች አይደሉም። በጎች ጥገኝነታቸው ወደ ተመጣጠነ መኖ ሲሆን፣ ፍየሎች ደግሞ ጥገኝነታቸው ወደ አረንጓዴ ቅጠላቅጠል ይሆናል ማለት ነው። ሌላው እናንተ በአካባቢያችሁ ደግሞ ማርኬት ላይ ስንገባ በየአካባቢያችሁ ደግሞ ማድረግ ያለባችሁ ወሳኙ ጉዳይ ምንድን ነው? የትኛው የበለጠ ተፈላጊነት አለው? በሎካል ማርኬት ላይ ምን ያክል ተፈላጊነት አለው? ከዚህ ዲማንዱስ ምን ያክል ነው? በበዓላት ወቅት ላይ የትኛው የበለጠ ነው አካባቢ ላይ ይሸጣል? ሰው የትኛውን ይፈልጋል የሚለው ከአካባቢ የተለያየ ነው። ስለዚህ ከዚህ ጋር ተያይዞ ላይቭ ዌት በጣም ይፈልጋሉ ሰዎች ሲገዙ ማለት ነው። ስለዚህ ለዚህ በጣም ተመራጭ የሚሆነው በጎች ናቸው። ላይቭ ዌታቸው ወይም ሙልት ብለው የሚታዩት በጎች ናቸው። ከዚህ በተጨማሪ እንደ አጠቃላይ ስንመለከተው ከመኖ ጋር ጥገኝነት ያለው ስራ መስራት የምትፈልጉ ከሆነ ወደ በጎች፣ ከዚህ በተጨማሪ ደግሞ ወደ ግጦሽ አይነት አሰራር የምትሄዱ ካላችሁ ደግሞ ወደ ፍየሎች ማመዘኑ ያስፈልጋል። ትልቁ ጨዋታ የሚሆነው የፊድ ኮስታችን ስለሆነ ወይም ደግሞ ራሱ መኖ የመገኘት እድሉ ወይም ወጥተው ሊግጡ ይችላሉ ወይም ደግሞ በአቅራቢያቸው ሊመጣላቸው ይችላል። ስለዚህ ሁለቱንም የምናነጻጽረው በዋነኝነት ከሌሎች ነገሮች በዋነኝነት መኖ ተኮር ስለሆነ ስራው ከዚህ ጋር ተያይዞ ከግምት ውስጥ መግባት ይኖርበታል። ዛሬ ይዤላችሁ የመጣሁት ሐሳብ ይሄንን ይመስል ነበረ። በ50 አነጻጽረነዋል። ቀጣይ ደግሞ ለ50 በጎች ምን ያክል ያስፈልጋል፣ ለ50 ፍየሎች ምን ያክል ያስፈልጋል፣ በጀቱን እንሰራለን ማለት ነው። ሰላም።